እሺ እነዚህ 10 ዋና ዋና ዊንዶ ኬይን በመጠቀም ልንሰራቸው የምንችላቸው ሾርትከቶች እና ዋናቸው የሚለውን ነው የምናየው። የመጀመሪያው ዊንዶ ኬይን ፕረስ እናደርግ ኦፕን ያደርጋል። ስታርት ሜኒው ባርን ያወጣልናል ማለት ነው። መልሰን ዊንዶ ኬይን ፕረስ እናደርገው ይዘጋው ላይ ደግሞ ይደብቀዋል ማለት ነው። ስለዚህ እንደዚህ አድርገን ስታርት ሜኒው መጠቀም እንችላለን። ሁለተኛው ጀስት ዊንዶ ኬይ ፕለስ ዲ ነው። ዊንዶ ኬይን እና ዲን ፕረስ ብናደርገው ምንድነው ዲስፕሌይ የሚሆነው? ዊንዶ ጀስት ሃይድ ነው የሚያደርገው። ከፍተን የነበርነውን ይደብቀዋል። ከዛ ዊንዶ ፕላስ ዲ ብናደርገው መልሰን ይመልስልናል ማለት ነው። ስለዚህ ኦን ኦፍ ያደርገዋል። እዚህ ጋር ዲስፕሌይ የሚሆነውን ነገር ወይ ደግሞ ዊንዶዎችን ይደብቃል። ከዛ በመልሰን ያን ፕረስ እናደርገው ዊንዶ ፕላስ ዲን ፕረስ ብናደርገው ይመልሰዋል። ስለዚህ ዲስፕሌይ ወይም ሃይድ ነው የሚያደርግልን ማለት ነው። ሶስተኛው ዊንዶ ፕላስ ኤም ነው። ዊንዶን እና ኤምን ፕረስ ብናደርገው ሚኒማይዝ ያደርገዋል። ይሄው ሚኒማይዝ ያደርገዋል፣ ምንም እንዳይታይ ይደብቀዋል ማለት ነው። አራተኛው ዊንዶ ፕላስ አር ነው። ዊንዶ ፕላስ አር ራን ዲያሎግ ቦክስ ነው የሚያመጣልን። የሆነ ታስኮችን ወይ ደግሞ እዚህ ጋር ኮማንዶችን እያስገባን ራን ለማድረግ ነው የሚያወጣልን ማለት ነው፣ ዲስፕሌይ የሚያደርግልን። ስለዚህ ይሄኛው ዊንዶ ፕላስ አር ነው። አምስተኛው ዊንዶ ፕላስ ዳውን ነው። ዊንዶ ፕላስ ቀስት ፕረስ አደርጋለሁ ሚኒማይዝ ያደርግልኛል ማለት ነው። ይሄው ዊንዶን እና የታችኛውን ቀስት ወይ ደግሞ አራው። ሌላኛው ስድስተኛ ዊንዶ ፕላስ አፕ ነው። ዊንዶ ኬይ ፕላስ አፕ ሳደርገው ይሄ ማክሲማይዝ ያደርጋል ማለት ነው። የቀድሞ ዊዝ አራው ጋር ስናደርገው ይቀንሳል፣ ይሄ አፕ ጋር ስናደርገው ደግሞ ማክሲማይዝ ያደርጋል ማለት ነው። ሌላኛው ሰባተኛው ዊንዶ ፕላስ ኤ ነው። ዊንዶውን እና ኤን ፕረስ ብናደርገው ፋይል ኤክስፕሎረር ነው የሚከፍትልን፣ ወይ ደግሞ ፋይላችንን በምንፈልገው ወይ አክሰስ በማድረግ ያግዘናል ማለት ነው። ስለዚህ እዚህ ጋር ጀስት የምንፈልጋቸው ፋይሎች ምናምን በቀላሉ ማኔጅ ማድረግ እንድንችል ያግዘናል። ዊንዶ ፕላስ ኤ ነው። ሌላኛው ስምንተኛው ዊንዶ ፕላስ ፕሪንት ስክሪን ነው። ብዙ ታስኮችን በቀላሉ እንድንሰራ የሚያግዘን ነው። ስለዚህ ከስክሪን ላይ የሚታየውን ነገር ስክሪን ማድረግ ብንፈልግ ወይ ደግሞ እንደ ካሜራ ሾት ለማድረግ ብንፈልግ ምንድን መጠቀም እንችላለን ነው። ስለዚህ ዊንዶ ካለ ከዛ ከላይ ላይ ፕሪንት ስክሪን ምትላለች፣ ፒአርቲኤስ ምትላለች። ያችን ፕረስ እናደርጋለን፣ ቀጥታ ስክሪን ሾት ያደርጋል ማለት ነው። ይሄው ስክሪን ሾት ያደርጋል። ይሄን ምን ውስጥ ላይ ነው የምናገኘው? ፋይል ኤክስፕሎረር ላይ ገብተን ስክሪን ሾት የሚል አለ። ፒክቸር ውስጥ ስንገባ እዛ ላይ በዲፎልት ሴቭ ያደርግልናል ማለት ነው። ይሄንን ከእንትን ላይ ከዴስክቶፓችን ላይ ስክሪን ሾት ያደረግነውን ፋይል። ሌላኛው ዘጠነኛ በጣም ወሳኝ የሆነ ቲፕ ብዬ ያሰብኩትኝ ዊንዶ ኬይ ፕላስ ሺፍት ፕላስ ኤስ ነው። አሁን ዊንዶ ኬይ እንይዛለን፣ ከዛ በኋላ ኤስን ዊንዶ ኬይ እንይዛለን፣ ዘ ኔክስት ሺፍት ከዛ ኤስ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ምንድነው ያመጣላችሁ? ይሄው ከላይ አመጣላችኋል ይሄንን ነገር ማለት ነው። ምንድነው የምንፈልገው? ስክሪን ሾት ማድረግ የምንፈልገው እዚህ ጋር ሬክታንጉላር ስኒፕ ለማድረግ ከፈለግን ወይ ደግሞ ካስተም ነው እቺ ፍሪ ስኒፕ ናት። የመጨረሻው ዊንዶ ፕላስ ኤል ነው። አስረኛው ዊንዶ ፕላስ ኤል ምንድነው? ሎክ ያደርግልናል። ሜቢ አንዳንድ ታስኮችን ስንሰራ ቆይተን 5 ደቂቃ ሊሆን ይችላል ኦር ሰም ሆት ጀስት ኮምፒውተራችን ሻትዳውን ሳይሆን እንዲቆይልንና ተመልሰን የሆነ ስራችንን መስራት የምንፈልግ ከሆነ ሎክ አድርገን ቆልፈን ተመልሰን መምጣት እንችላለን ማለት ነው። ስለዚህ ያንን ነገር ለማድረግ ደግሞ ዊንዶ ኬይ ፕላስ ኤልን አድርገን ሎክ ማድረግ እንችላለን። እዚህ ቤተሰብ እነዚህ 10 ዊንዶ ኬይ ጋር ሪሌትድ የሆኑ ሾርት ከቶች ናቸው። ለነበረን ጊዜ አመሰግናለሁ። ፔጃችንን ፎሎ አድርጉ፣ ላይክ ሼር አድርጉ። እንደዚህ አይነት ቲፖች እንዲደርሳችሁ ፔጃችንን ፎሎ አድርጉ። እናመሰግናለን።